ሰሎሞን ይላል በንግግር ብዛት ኃጢአት ሳይኖር አይቀርም ይላል። በንግግር ብዛት ሰው ብዙ ካወራ ከሚያወራቸው ነገሮች አንድ ስህተት ይፈጥራል። መጽሐፍ መነኮሳትም ለዚህ ነው እኮ ብዙ ቢያወጉ ይዘነጉ፣ ዘምር በመጠን ከመይዘንግኡ አሃው እስመ ነገር ዘእንበለ ምጣኔ ገአሩ መጥነህ አመስግን፣ ያለ መጠን የሆነ ነገር ሁሉ ጩኸት ነው። ብዙ ቢያወጉ ይዘነጉ፣ ብዙ ይተቹ ይሰለቹ የተባለው ለዚህ ነው። እና ሰው ጣዕም ያለው ነገር እንኳን ምንድነው ለመረከብከ ማዕረ ብላ በአቅም ማር እንኳን ብታገኝ መጥነህ ብላ የተባለ ጥሩ ወዳጅነት እንኳን ቢኖረው ልክ አብጅለት እንደማለት ነው አይደል? እና ይሰለቻል። ጥሩ ጨዋታም ይደክማል፣ ጥሩ ምግብም ይሰለቻል። ታውቃላችሁ አይደል? ሰው በድግስ ጊዜ ምን የመሰለ ጮማ ተቆርጦለት ቆሎ አምጡ ይላል። ገጥሟችሁ የሆነ ገጠር ድግስ ምናምን ስትሄዱ? እኔ ገጥሞኝ ያውቃል። እናንተ ብዙ